ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ፊደላት የመጀመሪያ ድምፆችን ነው። የአማርኛ ፊደላት የመጀመሪያ ድምፆችን በደንብ መለየት ይጠበቅብናል ማለት ነው። ለሌሎች ቤተሰቦቻቸውን ግባት ስለሚሆኑ እነዚህን ፊደላት በደንብ አውቀን ወደ ቀጣይ ቤተሰቦች መግባት አለብን። ስለዚህ የመጀመሪያ የአማርኛ ድምፆችን በደንብ መለየት ይጠበቅብናል ማለት ነው። እነዚህን ፊደላትም እንዴት መለየት እንዳለባችሁ እኔ ማሳያችሁ ይሆናል። እንዲሁም በእነዚህ በመጀመሪያ ድምጾች ቃላትን እየመሰረቱኝ አሳያቸዋለሁ ማለት ነው። እነዚህን የመጀመሪያ ድምጾች በደንብ ማየት ይጠበቅባቸዋል። እነዚህን ካወቃችሁ ቀጣይ ቤተሰቦቻቸውን ለመለየት በጣም በቀላሉ መለየት ትችላላችሁ። ምንም የሚያዳግታቸው ነገር የለም ማለት ነው። ስለዚህ የአማርኛ ፊደላትን የመጀመሪያ ድምጾችን መለየት ይላል። እሺ የአማርኛ ፊደላት 34 የአማርኛ ፊደላት አሉ። ከነዚህ ውስጥም የመጀመሪያ ፊደላትን ይዤላችሁ መጥቻለሁ ማለት ነው። እያንዳንዳቸው የመጀመሪያ ፊደላትን ይዤላችሁ መጥቻለሁ። ቀጣይ ደግሞ ከነ ቤተሰቦቻቸው ይዤላችሁ መጣ ይሆናል ማለት ነው። እነዚህን የመጀመሪያ ድምጾችን ከለየን በደንብ ካወቅንን ቀጣይ ቤተሰቦቻቸውን ለመለየት ምንም አዳጋች ነገር አይኖርም ማለት ነው። ስለዚህ ትኩረት ማድረግ የሚጠበቅብን ከየት ነው ማለት ነው? ከመጀመሪያ ድምጾች ላይ ማለት ነው። የመጀመሪያ ድምጾች እንለያለን። ከዛም በኋላ ያለውን በጣም ቀላል ነው። እያንዳንዱ የመጀመሪያ ድምፅ ስንት አለው ማለት ነው? ሰባት አለው ማለት ነው። ስለዚህ ሰባቱን ቤተሰቦቻቸውን ደግሞ በቀጣዩ አብሬ ይዤላችሁ መጣ ይሆናል። ዛሬ እነዚህን በደንብ አድርጌ አሳያችኋለሁ። እናንተም አብራችሁ ቆዩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ የአማርኛ ፊደላት የመጀመሪያ ድምፆችን መለየት ክፍል 1። ኦኬ አሁን የመጀመሪያ ድምፆችን አነብላችኋለሁ። እናንተም ከኔ ጋር አብራችሁ አንብቡ። ኦኬ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ ከ ኸ ወ አ ዘ ዠ የ ጨ ጀ ገ ጠ ጨ ጰ ጸ ጸ ፈ ፈ ቨ። ኦኬ ከዚህ ውስጥ ሞክሼ ፊደላት አሉ። እነዚህ ሞክሼ ፊደላትን ማየት ይጠበቅባቸዋል ማለት ነው። ሞክሼ ፊደላት ማለት በቅርጻቸው የተለያዩ ቅርጽ አላቸው፣ ነገር ግን በድምጻቸው ተመሳሳይ ስንጠራቸው ተመሳሳይ ድምጽ ያላቸው ናቸው። እነሱንም እዚህ ላይ ለይታችሁ ማለፍ ይጠበቅባቸዋል ማለት ነው። ምክንያቱም አንዱን በአንዱ እየተካን ምን ልንጠቀምበት ስለምንችል እነዚህ ሞክሼ ፊደላትን መለየት ይጠበቅባቸዋል። ስለዚህ አሁን ከዚህ ላይ 9 ሞክሼ ፊደላት አሉ። እነሱን ለምሳሌ እናያቸው። ሀ አለች እዚህ ሀ። እሺ ሰ አለች ከዚህ ሰ። ተመሳሳይ ናቸው። የሚለዩት በምንድን ነው? በቅርጻቸው ብቻ ነው። ድምጻቸው ተመሳሳይ ነው ማለት ነው። ሌላ ደግሞ ማን አለ ማለት ነው? አ አለ ከዚህ ላይ አ አለ። እሺ ጸ አለ ጸ አለ። እነዚህን ፊደላት ማየት ይጠበቅባቸዋል ማለት ነው። እነዚህንም መለየት ይጠበቅባቸዋል። ምክንያቱም እነዚህ ሞክሼ ፊደላት ናቸው። አንዱን በአንዱ መጠቀም እንችላለን፣ ነገር ግን በቅርጻቸው የተለያዩ ናቸው። ድምጻቸውን ግን ስጠሯቸው ተመሳሳይ ድምጽ ያላቸው። ሌላ ደግሞ ሀ ይቻለች ብዙሃን ውሃ የምትባለው ይህንን አልጠቀሱላችሁም ማለት ነው። እቺ ሀ 3 አይነት ሀዎች ናቸው ያሉ። ሀ አለች ሀ ሀ ሀሌታ ሀ ሐመር ውሃ አ ብዙሃን ውሃ። እሺ 3 አይነት ሀዎች አሉ። እነዚህ ምን ይባላሉ? ሞክሼ ፊደላት ይባላሉ። ኦኬ
ለምሳሌ በስም በሰው እንኳ ብንሄድ አበበ አበበ የሚባሉ ሰዎች ሊኖሩ ይችላሉ። ነገር ግን ስታዩዋቸው በአካል የተለያዩ ናቸው። በስም ተመሳሳይ ናቸው፣ በአካል የተለያዩ ናቸው። ልክ እንደዚያ ሁሉ ፊደላትም በድምፃቸው ተመሳሳይ ናቸው፣ ነገር ግን በቅርጻቸው ስናያቸው የተለያዩ ሆነው እናገኛቸዋለን ማለት ነው። ስለዚህ ማን ማን ናቸው አሏቸው ሞክሸ ፊደላት? ለምሳሌ ሀ፣ ሀሌታ ሀ፣ ሐመር ውሃ፣ ብዙኃን ውሃ። እነዚህ ሀ ሁለቱም ሀ ናቸው፣ ሞክሸ ፊደላት ናቸው። የተለያየ ቅርጽ አላቸው፣ ነገር ግን ተመሳሳይ ድምፅ አላቸው። ሌላ ደግሞ ሰ፣ ሳ። እነዚህም አሁንም የተለያየ ቅርጽ ነው ያላቸው። ይኸው እኛው ሰ ይህም ሰ የተለያየ ቅርጽ አላቸው፣ ነገር ግን ድምጻቸው ተመሳሳይ ነው። አንዱ በአንዱ ቦታ ተክተን መጠቀም እንችላለን ማለት ነው። ስለዚህ የሆነ ቦታ ላይ ስናገኘው መደናገር የለብንም። ይህም ሰ መሆኑን መለየት ይጠበቅብናል። ቀጣይ ቤተሰቦቻቸውን ይዘን የምንመጣ ይሆናል። አሁን ዛሬ እነዚህን መጀመሪያ ድምጾችን በደንብ አድርገን እንለይ። እሺ ሌላ ደግሞ ማን አለ? አ እዚህ አለ። አ አያችሁ አለ አለ። እነዚህንም ደግሞ መለየት ይጠበቅብናል። ምክንያቱም ከሆነ ቦታ ላይ ቢመጡ ሁሎችንም አ ብለን እንደምናነባቸው ማወቅ አለብን ማለት ነው። ነገር ግን በቅርጻቸው የተለያዩ ናቸው። ሌላ ደግሞ አሁንም እነዚህ ጸ እነዚህ አሉ ማለት ነው። ስለዚህ እነዚህን ፊደላት በደንብ መለየት ይጠበቅብናል ማለት ነው። እነዚህ 9 ሞክሸ ፊደላት ይባላሉ። 9 ሞክሸ ፊደላት ይባላሉ ማለት ነው። እሺ እነዚህን ካየን አሁን ደግሞ ዝግ ብዬ አስቆጥራቸዋለሁ። በጋራ አንድ እንቁጠራቸውና ቀጣይ ደግሞ በመጀመሪያ ድምጾች ቃላትን መስርቼላችኋለሁ። እነዚህን ቃላት እንዴት እንደምንመሰርት አሳያችኋለሁ ማለት ነው። ሌላ ነገር ሳንጠቀም የመጀመሪያ ድምጾችን ብቻ በመጠቀም በርከት ያሉ ቃላትን መመስረት እንችላለን። ለምሳሌ እናንተ ከዚህ ላይ ከመጀመሪያ ድምጾች ላይ ይህን ያህል ቃል አወቃችሁ ማለት ቀጣይ ቤተሰቦቻችን ስል ደግሞ ምንም መልክ የሌለው ቃላት መመስረት እንችላለን ማለት ነው። ስለዚህ አሁን እነዚህን አንዴ ላስቆጥራችሁና እናንተም እኔ ጋር አብራችሁ ቆጥሩ። ከዛም በኋላ ቃላትን ደግሞ አብረን የምንለማመድ ይሆናል። እያነበብን እንዴትስ የት እንደመጡ የት እንደጻፍኳቸውም እያሳየኋችሁ በዚያ ላይ እንቀጥላለን ማለት ነው። አሁን እንደገና አንዴ ላንብብላችሁ፣ አብራችሁ ከኔ ጋር አንብቡ። ሀ ለ ሀ መ ሰ ረ ሰ ሸ ቀ። ኦኬ በ ተ ቸ ሀ ነ ኘ አ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፈ ቨ። ኦኬ አሁን ከዚህ ላይ ደግሞ አንዳንድ ተማሪዎች እዚህ ላይ እና ጸን የሚታበች ተማሪዎች አላችሁ። ጸን ስታዩት ከላይዋ ላይ ቅጥል ነገር አለባት፣ ነገር ግን ጸ ያው ምንም ነገር የለባትም ማለት ነው። ቀጣይ ደግሞ ምን እናያለን ማለት ነው። በመጀመሪያ ድምጾች ቃላትን ምስረታ። በመጀመሪያ ድምጾች ቃላትን ምስረታ። ኦኬ እንግዲህ ከየትም ሳንሄድ በመጀመሪያ ድምጾች ብቻ ቃላትን እየመሰረትን የምናይ ይሆናል ማለት ነው። ለምሳሌ ምን የሚል መሰረት ነው እዚህ ላይ ለ መ ለ መ። ኦኬ ለመለመ የሚል ቃል መሰረት ነው። ለመለመ እታለ ለምሳሌ አያት ለይቻት መይቻት ለናውን ደገምናት እዛ ማን ደገምናት ከዚያው ላይ የትም ሳንሄድ ማለት ነው። ለ መ ለ መ ብለን ቃላት መመስረት እንችላለን ማለት ነው። እያንዳንዳቸው ልክ ከዚህ ውስጥ ፊደላትን እያወጣን እነዚህን በርከት ያሉ ቃላትን መስርቻለሁ ማለት ነው። ስለዚህ እነዚህን እናንበባቸው። እናንተ የት እንደወጡ ቃላትን ማየት ትችላላችሁ። የትም ሌላ ቦታ የሉም፣ ከዚህ ላይ ናቸው ያሉ። ሌላ ጠቅላላ ከዚህ ላይ ናቸው ያሉ። እነዚህንም ማየት ትችላላችሁ ማለት ነው። ቀጣይ ደግሞ ምን ቃል መሰረተናል? መለሰ። እሺ እቺን ለምሳሌ እቺን ላሳያችሁ። መታለች ይቻት እዚህ ላይ ተቀጠማናት ለ ይቻ
እዛ ማንን ተጠቀምን ደግሞ ሰ ምን የሚል ቃል መሰረትን ማለት ነው። መለሰ። ይኸው በቃ እነዚህ ላይ እነዚህ የመጀመሪያ ድምፆችን በመጠቀም መለሰ የሚል ቃል መሰረትን ማለት ነው። እሺ ቀጣይ ደግሞ ምን አለ? ሰጠ ሰጠ። እሺ አሁንም ሌላ ምንም ነገር የለም። እነዚህን በመጠቀም አሁንም ደግሞ ከነዚህ ሰጠ የሚሉት ደግሞ ከነዚህ ውስጥ ነው የምናገኛቸው። ሌላ ቦታ የትም አንሄድም። ከነዚህ ውስጥ ማየት እንችላለን። ለምሳሌ ሰህታለች፣ አያት ሰይቻ፣ ጠህታለች፣ ይቻል። እነዚህም ሁለት የመጀመሪያ ድምጾች ወሰንና ምን የሚል ቃል መሰረትን ማለት ነው። ሰጠ ሰጠ የሚል ቃል መሰረትን ማለት ነው። እሺ ቀጣይ ምን አለ? ገደለ ገደለ። አሁንም እነዚህንም እናያቸው። ገ ይቻል እዛ ማን አለ? ቀጣይ ደ ይቻል እዛ ማንን ተጠቀምናል? ለ። ይኸው ከእነዚህ ውስጥ ሳንወጣ ገደለ የሚል ድምፅ መሰረትን። ገደለ። ሌላ ደግሞ ማን አለ? ሰለጠነ። እሺ እነዚህንም እናያቸው። ሰለጠነ አያቸዋ። እነዚህ ውስጥ በመጠቀም ሰለጠነ የሚል ቃል መሰረትን ማለት ነው። ቀጣይ ደግሞ ምን አለ? ሰከረ ሰከረ። አሁን እነዚህን እናያቸው። ሰ እዛ ከታለች ከ ዛረታለች ረ ሰከረ ብለን ቃል መሰረትን ማለት ነው። ቀጣይ ደግሞ ማን አለ? ጀመረ ጀመረ ጀመረ። አሁን እነዚህንም እናያቸው። ዴቻ መደሞታለች ማለት ነው። መቻ ረታለች ይቻል። ምን የሚል ቃል መሰረትን? ደመረ። እነዚህን ቃላቶች ብቻ በመሰብሰብ ደመረ የሚል ቃል መሰረትን። እሺ ቀጣይ ደግሞ ማን አለ? ጠረበ ጠረበ። እሺ አሁንም እነዚህን እናያቸው። ጠታለች ጻይቻት እዚህ ላይ ወሰነ። ረታለች ይቻት እዚህ ላይ ወሰነ። እዛ በደሞታለች ማለት ነው። ይቻት እዚህ ላይ እዚህ ወሰነ። እዛ ምን የሚል ቃል መሰረትን ማለት ነው። ጠረበ ጠረበ የሚል ቃል መሰረትን ማለት ነው። እሺ ቀጣይ ደግሞ ምን አለ? ሰየፈ ሰየፈ። እሺ ሰየፈ የሚለውን ደግሞ መሰረት ነው። ናት ሰ ይቻት ይኸው ቅድም ይችን ሰ ነበር ስንጠቀም የነበረ። አሁን ደግሞ ይችኛትን ሰ ተጠቀምናል። ሰየፈ ሰየፈ። ይቻት ፈ ደግሞ ታለች ይቻት። እነዚህን ተጠቀምንና ሰየፈ የሚል ቃላት መሰረት ነን ማለት ነው። እሺ ቀጣይ ደግሞ ምን አለ? ቀበረ 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 የሚለውንም እናያቸው። ረደን ማየት እንችላለን። ቀይቻት በደሞ የቻት እዚህ ላይ ከዛ ደግሞ ረይቻት እነዚህን ቃሎች በአንድ ላይ አደረግንና ቀበረ የሚል ቃል መሰረትን ማለት ነው። ቀጣይ ማን አለ? መተረ መተረ። እሺ መተረ መ ይቻት ከዚህ ላይ ይቻት ማ እዛ ተደሞ ከታለች ማለት ነው። ይቻት ረታለች ይቻት። እነዚህን ወሰንና ምን የሚል ቃል መሰረትን? መተረ የሚል ቃል መሰረትን ማለት ነው። እሺ ቀጣይ ደግሞ ማን አለ? መሰለ መሰለ። ኦኬ መ እታለች መቻት ሰታለች ቻት እዚህ ለታለች ይቻት። እነዚህን ተጠቀምንና ምን የሚል ቃል መሰረትን ማለት ነው። መሰለ የሚል ቃል መሰረትን ማለት ነው። እሺ ቀጣይ ደግሞ ምን አለ? ሰቀለ ሰቀለ። እሺ ሰቀለ የሚል ደግሞ አሁንም እንትን አለ ማለት ነው። ሰታለች ያት ይቻት ሰ ሰይቻት ዘቀታለች ይቻት ለደሞታለች ይቻት። እነዚህን በአንድ ላይ አጠራቀምንና አንድ ላይ አድርገን ምን የሚል ቃል መሰረትና ሰቀለ የሚል ቃል መሰረትን ማለት ነው። እሺ በጣም ጥሩ። ቀጣይ ምን አለ? ቀለበ ቀለበ። እሺ አሁን እነዚህንም እንደናያቸው ከዛ ላይ ከነዚህ ውስጥ ስለማይወጡ ማለት ነው። ቀታለች ይቻት ለታለች ደግሞ ይቻት በየታለች ይቻት።
እነዚህን ተጠቀምንና ምን ቃል መሰረትን? ቀለበ የሚል ቃል መሰረትነን ማለት ነው። ቀጣይ ደግሞ ማን አለች? ጀ አለች። ደረጀ ደረጀ ደረጀ። ኦኬ ይህን ደግሞ ደረጀ የሚለውን አሁንም የት እንዳመጣ ነው ማየት እንችላለን። ድህት አለች ይቻት፣ ረት አለች ይቻት፣ ጀት አለች ይቻት። እነዚህን ወሰንና ምን የሚል ቃል መሰረት ማለት ነው? ደረጀ የሚል ቃል መሰረትነን ማለት ነው። እሺ ሌላ ደግሞ ምን የሚል ቃል መስርተናል? ተረከበ ተረከበ። ኦኬ ተረከበ። እሺ ተይቻት፣ ረ ደግሞ ይቻት፣ ተረ ከደግሞ ይቻት፣ ዛ በታለች ይቻት። እነዚህም በአንድ ላይ ሰብሰብ አድርገን ስንጽፋቸው ምን የሚል ቃል መሰረትን? ተረከበ የሚል ቃል መመስረት እንችላለን ማለት ነው። ቀጣይ ደግሞ ምን የሚል ቃል አለ? ወለሰ ወለሰ የሚል ቃል አለ ማለት ነው። ወለሰ። እሺ ወለሰ የሚለውን ቃል ደግሞ እዚህ ላይ እንዳመጣን እንደመሰረት ነው ማየት እንችላለን ማለት ነው። እሺ ወይቻት፣ ለይቻት፣ ሰ ደግሞ ይቻት ማለት ነው። ስለዚህ እነዚህን ፊደላት ወሰንን እና ምን የሚል ቃል መሰረትን? ወለሰ የሚል ቃል መሰረትን ማለት ነው። እሺ ቀጣይ ደግሞ ፈለገ ፈለገ። ኦኬ ፈለገ የሚለውን ደግሞ ወደ እስኪ እንየው የት እንደመጡ ደግሞ እናያቸው እስኪ። እሺ ፈታለች ይቻት፣ ከዚህ ጋር ለታለች ይቻት፣ ገ ደግሞ የታለች ይቻት። እነዚህን ተጠቀምንና ምን የሚል ቃል መሰረት ነው ማለት ነው? ፈለገ ፈለገ የሚል ቃል ይህንን ቃል መሰረትነን ማለት ነው። ስለዚህ የመጀመሪያ ድምፆችን በመጠቀም ለካ በርከት ያለ ቃላትን መመስረት ይቻላል ማለት ነው። እሺ ወደ ቀጣዩ ደግሞ እንሂድ። ቀጠለ ቀጠለ። እሺ ቀጠለ። እነዚህ ሰት መጡ እስኪ እናያቸው። ቀይቻ ዛ ጠደሞታለች ይቻ ጠይቻ ለየታለች ይቻ። እነዚህን ይኸው ከእነዚህ ውስጥ ወሰንና ምን የሚል ቃል መሰረት ማለት ነው? ቀጠለ የሚል ቃል መሰረትነን ማለት ነው። እሺ ሌላ ደግሞ ምን አለ? ሰለቸ ሰለቸ ሰለቸ። እሺ ሰለቸ የሚለውስ እዚህ ላይ እናገኘዋለን። እስኪ እንሂድ። ሰለቸ ያት ሰይቻ ለይቻ ቸይቻ። እያቸዋ ከእነዚህ ላይ ወሰንና ሰለቸ የሚል ቃል መመስረት ቻልን ማለት ነው። ስለዚህ አሁንም እነዚህን ቃላቶች እኔ ላንብብላችሁ፣ እናንተ አብራችሁ እያነበባችሁ እየጻፋችሁ ተለማመዱ። አሁን በጋራ ከኔ ጋር አብራችሁ አንብቡ። ወደ ምንባቡ እንሂድ። እሺ እኛው ምን ይላል? ለመለመ ለመለመ ይላል ማለት ነው። ቀጣይ መለሰ መለሰ፣ ሰጠ ሰጠ፣ ገደለ ገደለ። እሺ ሰለጠነ ሰለጠነ፣ ሰከረ ሰከረ፣ ጀመረ ጀመረ፣ ጠረበ ጠረበ፣ ሰየፈ ሰየፈ፣ ቀበረ ቀበረ፣ መተረ መተረ፣ መሰለ መሰለ፣ ሰቀለ ሰቀለ። እሺ ቀለበ ቀለበ፣ ደረጀ ደረጀ። ተመልከቱ እንግዲህ እነዚህን የመጀመሪያ ድምፆችን ብቻ በመጠቀም ይህን ታህል ቃል መመስረት እንችላለን ማለት ነው። ስለዚህ እናንተ ማድረግ የሚጠበቅባቸው ምንድን ነው? የመጀመሪያ ድምፆችን በደንብ ማወቅ ይጠበቅባቸዋል ማለት ነው። እነዚህን ካወቃቸው ቀጣይ ቤተሰቦቻቸው ለእናንተ በጣም ቀላል ነው የሚሆኑት። ስለዚህ እነዚህን የመጀመሪያ ድምጾች በደንብ ይዋቸው። ቃላትንም መስርቻለሁ። እነዚህን የመሰረታቸው ቃላቶችን በደንብ አንብቧቸው፣ ጻፏቸው፣ ተለማመዷቸው። በቀጣይ ደግሞ ከነ ቤተሰቦቻቸው ሰባት ቤተሰቦች አላቸው። እነሱን ከነ ቤተሰቦቻቸው ጀምሬ ይዤላችሁ ማጣ ይሆናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።